ለምድሬ ለአገሬ ህዝቦች የምመኘው አንድ ትልቁ ነገር ቢኖር ምንድነው ይሄንን ቃል እንዲበሉት በምድርም ለሚኖሩ ለህዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ክብርንም ስጡት ሰማይንና ምድርንም ባህርንም የውሃን ምንጮችም ለሰራው ስገዱለት አለ። ሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን በጌታ የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? አምላካችን እግዚአብሔር ለዘላለም የተመሰገነ ይሁን። ጌታን ስለዚህ እድል እጅግ አድርጌ አመሰግናለሁ። ወደ እግዚአብሔር ቃል ከመግባታችን በፊት አንድ የእግዚአብሔርን ቃል ክፍል አንብበን እንጸልይና ወደ ጥናት ነው የምንገባው። ከዚያ በፊት ግን እግዚአብሔርን አመስግኛለሁ። ይሄንን ደግሞ አገልግሎት እስካሁን ያገለገሉ ያሉ ያስተባበሩ ያሉ የኢትዮጵያ አድቬንቲስት ቴሌቪዥን ባለሙያዎችን አስተባባሪዎችን ሁሉ እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ለኔ ደግሞ እውነት ለመናገር የመጀመሪያ ጊዜ ነው እንደዚህ ላለ ሚዲያ አገልግሎት። ስለዚህ ብዙ በግል የማውቃቸውን የሥራ ባልደረቦች፣ ቤተሰቦች፣ የተለያዩ ሰዎች በዚህ ደግሞ እንደማገኝ ተስፋ አደርጋለሁ። እንደዚሁም ደግሞ ለመጀመሪያ ጊዜ የምንተዋወቅ እንኖራለን። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ ማለት ፈልጋለሁ። ዛሬ ወደ እግዚአብሔር ቃል ስንገባ የዮሐንስ ወንጌል ምዕራፍ 9 ነው የምናጠናው። ጌታ ቢፈቅድ ለተከታታይ የተወሰኑ ጊዜያት ያንን የእግዚአብሔርን ቃል ክፍል የምናይ ይሆናል። አስቀድመን እንጸልይና ወደ ጥናታችን እንገባለን። እንጸልይ። መልካም አባት እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ቅዱስ ስምህን አባት ብለን ልንጠራ ስለታደልን በፍጹም የማይገባን ኃጢአተኞች ከሁሉ ደግሞ የማንስ እኔ አባ እንድል ስለፈቀድክልኝ አመሰግንሃለሁ። አባቶይ በዚህ የቃል ክፍል እኔና ወገኖቼ እንድናስተውል የወደድከውን እንድናስተውል ወደ ሐሳብህም እንድንቀርብ እርዳን። በጌታ በኢየሱስ ስም አሜን። ተወደዳችሁ ወገኖች የቃሉን ክፍል አስቀድመን እናነብና ከዚያ የምናነሳቸውን ዋና ዋና ነጥቦች የምናነሳ ይሆናል። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እንደዚህ ይላል። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህንም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜው የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም አስቀድሞ ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ፣ ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠብሁም አያለሁም አላቸው።
ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚህም የተነሳ ዕውሩን አንተ ዓይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱንም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው፣ ጠይቁት አሉ። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበሩ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ። ደግመውም ምን አደረገልህ? እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነገርኋችሁ፣ አልሰማችሁኝምም። ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን? አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየውም መለሰ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ። ሃሌሉያ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። ዕውር ሆኖ የተወለደውን ዓይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። መልሰው አንተ ሁለንተና በኃጢአት ተወለድህ፣ አንተም እኛን ታስተምረናለህን? አሉት። ወደ ውጭም አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህ? አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው? አለ። ኢየሱስም አይተኸዋል፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን? አሉት። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁም ይኖራል አለ ይላል። የተወደዳችሁ ወገኖች፣ ስለዚህ የሕያው እግዚአብሔር ቃል ክብር ለእግዚአብሔር ይሁን። አንድ ጊዜ ሳነብ በጣም ጥልቅ ሐሳቦችን ጌታ አስተማረኝ። ከዚያ ወዲህ ለተለያዩ ወንድሞችም የመካፈል ዕድሉን አግኝቻለሁ። ዛሬ የተወሰነውን ሐሳብ እናያለን። እንደ እግዚአብሔር ፈቃድ በቀጣይም በዚህ ሐሳብ ላይ የምናያቸው ነገሮች ይኖራሉ። እዚህ ላይ የመጀመሪያ ቁጥር እንደዚህ ይላል፣ ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ጌታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ከአንድ ከተማ ወደ አንድ ከተማ፣ ከአንድ ቦታ ወደ ሌላ ሲሄድ ከደቀ መዛሙርቱ ጋር እያለፈ በአንድ መንገድ ላይ ከመወለዱ ጀምሮ ዕውር የሆነውን ሰው አየ ይላል። ይህን ጊዜ ደቀ መዛሙርት አንድ ጥያቄ ጠየቁ። ጥያቄያቸው ብቻውን በጣም አስገርሞኛል። እንደዚህ አሉ፣ መምህር ሆይ ይህ ሰው ዕውር ሆኖ የተወለደው በኃጢአት ምክንያት ነውን? ነበር ያሉት። አይደለም። ጥያቄያቸው ግን እንደዚህ የሚል ነበር፣ መምህር ሆይ
ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት ይላል። የተወደዳችሁ ወገኖች በእነዚህ ደቀ መዛሙርት ልብ ውስጥ አንድ እርግጠኛ የሆኑበት ነገር አለ። ስለዚህ ጌታን በሌላ አባባል እንደዚህ እያሉት ነው። ጌታ ሆይ አሁን አንድ የምናውቀው ነገር አለ፣ የማናውቀው ነገር አለ። የምናውቀውን እኛን እንነግርሃለን፣ የማናውቀውን ግን አንተ ንገረን እያሉት ነው። ጌታም እስኪ ምንድነው አላቸው። ምታውቁት ምንድነው? ማታውቁት ምንድነው አለ። ደቀ መዛሙርቱ እንደዚህ አሉ። እኛ የምናውቀው ነገር ይህ ሰው ከመወለዱ ጀምሮ እውር ነበር። ስለዚህም ወይ እርሱ ወይ ወላጆቹ ኃጢአት ሰርተዋል። በኃጢአት ምክንያት ነው ይሄ የደረሰበት። ግን የማናውቀው ነገር የማን ኃጢአት ነው? በወላጆቹ ኃጢአት ነው እንደዚህ እየተቀጣ ያለው ወይስ ራሱ ከመወለዱ ጀምሮ እንዴት ኃጢአት ሊሰራ ቻላሉት? ጌታ ኢየሱስ እያዘነም ቢሆን ፈገግ ያለ ይመስለኛል። አዎ የምታውቁትን ነገራችሁኝ አይደል? የማታውቁትን ጠየቃችሁኝ አይደል አለ። አዎ አሉት። የማታውቁትን ከመንገሬ በፊት የምታውቁትም ስህተት ነው አለ። እንደዚህ ብሎ መለሰላቸው። ቁጥር 3 ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ሃሌሉያ! የተወደዳችሁ ወገኖች ዛሬም በብዙ አጀንዳዎች ወደ ጌታ ስንቀርብ በእነዚህ ደቀ መዛሙርት አእምሮ ነው የምንቀርበው። ጌታ ሆይ እኔ ማውቀዋለኝ፣ እኔ እርግጠኛ የሆንኩበት ነገር አለ፣ ስለዚህ ይህንን ነግርሃለሁ፣ ከኔ እንደወረደ ተቀበል እያለን ወደ ጌታ እንቀርባለን። ጌታ ግን ምንድነው እርግጠኛ የሆንሽበት? ምንድነው እርግጠኛ የሆንክበት ይለንና ስንነግረው አይደለም ይለናል። እኔ ደግሞ ያ ነገር እንደዚያ አለመሆኑን እርግጠኛ ነኝ ይለናል። ስለዚህ የተወደዳችሁ ወገኖች ምን ያህል ወደ ጌታ ስንቀርብ ትሁት ልባለን? ምን ያህል ወደ ጌታ ስንቀርብ የምናውቀውን ሁሉ እንዳላወቅን ለመቅረብ ጌታ ሆይ የምትለኝን ያንተን ብቻ ሰማለሁ፣ ስሜን እንኳን ሌላ ነው ብለህ ብትነግረኝ አዎን ሌላ ነው ብዬ ልቀበል ዝግጁ ነኝ ብለን እንቀርባለን። በሙሉ ልባችን ጌታን ለመለወጥ እንድንቀርብ ጌታ ጸጋውን ያብዛልን። የተወደዳችሁ ወገኖች ቀጠለ። እኔ በዚህ ማየት የተሳነው ወንድም ቦታ ራሴን አስቀምጬ ሳይ ብዙ ነገሮች በዚያ ቦታ አሉ። በነገራችን ላይ ይሄ በደቀ መዛሙርቱ ውስጥ የነበረው አመለካከት በእነሱ ብቻ ሳይሆን በማህበረሰቡ ሁሉ ውስጥ የነበረ አመለካከት ነው። በራሱ በዚህ አይነ ስውር ውስጥ የነበረ አመለካከት ነው። ነገር ግን ቀን መጣ። ክብር ለጌታ ይሁን። የተለየ ቀን መጣ። ምን አይነት ቀን ትሉኝ ይሆናል? ይህ ቀን መጣ። አንድ ቀን ይህ ሰው ሁሌም እንደሚሆን ወጥቶ በመንገድ ላይ ቁጭ ብሏል። ሰዎች ሲመጡ ድምፁን ከፍ አድርጎ ይለምናል። አላውቅም ዳቦ እያለ ይለምን እንደሆን በተለያየ መልኩ ግን ይለምናል። አንድ ቀን ይህ ሰው የሰዎች አጀንዳ ሆኖ አያውቅም። ይሄን ሰው መርዳት የፈለጉ እንኳን ራመድ እያሉ በስራቸው እንደተቻኮሉ ከኪሳቸው የሆነች ነገር አውጥተው ወርወር አድርገውለት ያልፉ እንደሆን እንጂ ቆሞ አናግሮት የሚያውቅ አልነበረም። አሁን በርከት ያሉ ሰዎች ኮቴ ሲሰማ ጮክ ብሎ መለመን ጀመረ። ሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተ ክርስቲያን
ከነዚህ ሁሉ አንዱ እንኳን የሆነ ነገር ሳይጥልልኝ አያልፍም ብሎ መለመን ጀመረ። ነገር ግን ይህ ሌላ ቀን ነው። ክብር ለጌታ ይሁን። እነዚህ ሰዎች ወደ እርሱ ሲመጡ ሲነጋገሩ ይሰማል። ጆሮውን ጣል ሲያደርግ አጀንዳው ምን ይመስላችኋል? የሚያወሩት ስለሱ ነው። ክው ያለ ይመስለኛል። ላለፉት ብዙ ዓመታት እዚያ ቁጭ ብሎ ለምኗል። ግን ስለሱ አውርቶ የሚያውቅ አልነበረም። ወንድሜ እህቴ በምን አይነት ሁኔታ እንዳላችሁ እኔ አላውቅም። ነገር ግን አንዳንዶቻችሁ እኔ የሰው አጀንዳ አይደለሁም፣ ጓደኛ የለኝም፣ ትኩረት የሚሰጠኝ የለም ትሉ ይሆናል። በጌታ ዘንድ በሰማይ ፊት አንቺ አጀንዳ ነሽ። ሰማይ ስለ አንተ ይወያያል። ሰማይ ስለ እኔ ጊዜ አለው። ክብር ለጌታ ይሁን። በጣም በሚገርም ሁኔታ ደግሞ የሚወያዩት ዝም ብሎ ተራ አጀንዳ ሳይሆን ለዚህ ሰውም ለዚህ አይነት ስውርም ትልቅ ጥያቄ የነበረ ጉዳይ ነው። በማን ኃጢአት ምክንያት ነው ይሄ ሰው የታወረው ሲሉ ሰማ። ከዛ ቀጥሎ ሲሰማ ከነዚያ ሰዎች መካከል ድምፁ ጎርነን ያለ ባለስልጣን የሚመስል መምህር እያሉ የሚጠሩት እንደዚህ ብሎ ሲመልስ ሰማ። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ክብር ለኢየሱስ ይሁን። የተወደዳችሁ ወገኖች እውነት ነው። ወደዚህ ምድር ሐዘን፣ ሞት፣ ችግር፣ በሽታ የመጣው ከኃጢአት የተነሳ ነው። ይሄ በጣም የታወቀ ዓለም አቀፋዊ ዩኒቨርሳል እውነት ነው። ነገር ግን ከበደ ላይ ይሄ የሆነው እከሊት እንዲህ የሆነችው እያልን ኃጢአትንና ችግርን ኮሪሌት እንድናደርግ እንድናያይዝ አልተፈቀደልንም። ጌታ ኢየሱስ በኃጢአት ምክንያት ይሄ ሰው አልታወረም አለ። ተወደዳችሁ ወገኖች ጌታ ይህንን ብቻ ብሎ ምንም ሳያደርግለት ምንም ቀጣይ ነገር ሳይኖር አልፈው ቢሄዱ የዚህ ሰው ሕይወት እንደሚቀየር እርግጠኛ ነኝ። ምክንያቱም ለልቡ ትልቅ ጥያቄ የሰማይ መልስን አግኝቷል። ክብር ለእግዚአብሔር ይሁን። ነገር ግን እንደዚህም ብለው አላለፉም። ጌታ ኢየሱስ መጣ። ቀን ሳለ የላከኝን ሥራ ላደርግ ይገባኛል አለና ወደዚህ ሰው ቀረበ። ወደ መሬት ምራቁን እንትፍ ብሎ ጭቃ ሰራ። የዓይነ ስውሩንም ዓይኖች ዳሰሰ ይላል እግዚአብሔር ቃል። እኔ ዝም ብዬ ስገምት ጌታ ከሩቅ እንዲህ ብሎ የዳሰሰው አይመስለኝም። በቀኝ እጁ ሲዳስሰው ግራ እጁ ትከሻው ላይ ጣል ብላ ነበር። ክብር ለጌታ ይሁን። ሁሉን የሚወድ ለሁሉ እኩል የሆነ አባት ኢየሱስ። ከዚያም በኋላ እንደዚህ አለው፣ ሂድና ሰሊሆም በሚባል መጠመቂያ ታጠብ። ይሄ ሰው እየተገረመ እየተደነቀ ሄደ ይላል የእግዚአብሔር ቃል። ታጥቦም እያየ መጣ። ተወደዳችሁ ወገኖች ጌታችን ኢየሱስ ክርስቶስ ዛሬም የኔን ዓይን የአንቺን የአንተን ዓይን ሊፈውስ ዝግጁ ነው። በዚህ ቃል ውስጥ እንኳን ዛሬ በእግዚአብሔር ፊት በግል ጸሎትሽ፣ በግል የቃል ጥናት፣ በግል ማሰላሰል፣ በግል ሕይወትን ለእርሱ አሳልፎ በመስጠት ውስጥ ጌታ ዓይናችንን ሊያበራ ፈቃደኛ ነው። ክብር ለስሙ ይሁን። ከዚያ እጅግ በጣም አስገራሚ ነገር ተከሰተ። ሲመለስ ይላል መጽሐፍ ቅዱስ ቁጥር 8 ላይ ጎረቤቶቹም እናንብ፣ ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ ይላል። ሃሌሉያ! የተወደዳችሁ ወገኖች ይሄንን ሰው ይሄ ታፈሰ አይደለምን ያለው አልነበረም። ይሄ ገመቹ፣ ይሄ ኡጁሉ፣ ይሄ የተለያየ ስም ስጡት አይደለምን ያለው አልነበረም። ለምን? ስም የለው ነበረው። ወላጆቹ ልክ እንደወለዱት
እንደማንኛውም ልጅ ምናልባትም ከመወለዱ በፊት የወጣለት የተለያየ ስም ነበር። ነገር ግን በሚያሳዝን መልኩ በሕይወቱ ከተከሰተው ነገር የተነሳ ያንን ስም የሚያውቀው የለም። በዚያ ስም ተጠርቶ አያውቅም። ምናልባት ራሱም ረስቶታል። ስሙ ተቀምጦ ይለምን የነበረው ሆኗል። ተወደዳችሁ ወገኖች፣ ዛሬም የኔ ስም፣ ያንቺ ስም፣ ያንተ ስም በተለያየ መልኩ በድክመታችን የወጣ ሊሆን ይችላል። ያ ሰካራሙ ይሆናል። ያቺ አመንዝራዋ ይሆናል። ያ እንደዚህ ይሆናል። ነገር ግን ጌታን ስንገናኝ ጌታ በወደደው ቀን ወደ ሕይወት ሲመጣ ስማችን ይቀየራል። ሃሌሉያ! አዲስ ስም ይወጣልናል። ያኔ ወላጆቻችን ያወጡልን ስም ወይም ጌታ በተአምር በሕይወታችን ጣልቃ ሲገባ የተፈወሰው የሚል አዲስ ስም፣ ጌታ የረዳት የሚል አዲስ ስም፣ ሃሌሉያ! አዲስ ስም ይወጣልናል። ከዚያም በኋላ እንደዚህ ሆነ። ሌሎች እርሱ ነው አሉ፣ ሌሎች አይደለም እርሱን ይመስላል እንጂ አሉ ይላል። ተወደዳችሁ ወገኖች፣ ዛሬ በዓለማችን ትልልቅ የመገናኛ ብዙሃን በሀገራችንም ቢሆን ስማቸውን የሚያነሱ የሚታወቁ ሰዎች አሉ። በፖለቲካ፣ በስፖርት፣ በኢኮኖሚ ዛሬ እዚህ ስማቸውን ብጠራ ሁላችሁም የምታውቋቸው ሰዎች አሉ። የኔ ስም ግን ከነዚያ አንዱ አይደለም። ያንቺ ስም ያንተ ከነዚያ አንዱ አይደለም። ነገር ግን ያ የጌታ ፈቃድ ቢሆን በዚያ ውስጥ የእግዚአብሔር አጀንዳ ካለ ቀን ይመጣል። መነጋገሪያ የምትሆኝበት፣ አጀንዳ የምትሆንበት፣ ትልልቅ የመገናኛ ብዙሃን ስለ አንቺ ለመዘገብ የሚረባረቡበት ቀን ይመጣል። ያንን ስል ሚዲያ ፊገር መሆን ወይም የፖለቲካ ትልቅ ሰው መሆን የስኬት ትልቁ ጥግ ነው እያልኩ አይደለሁም። የስኬት ትልቁ ጥግ ፈጣሪን ማወቅና የተፈጠሩለትን ዓላማ አውቆ ለዚያ መኖር ነው። በቤተ መንግስት ሊሆን ይችላል፣ በማረሚያ ቤት ታራሚ ሆኖ ሊሆን ይችላል፣ በማንኛውም ሁኔታ። ነገር ግን እግዚአብሔር ታሪክን በመለወጥ የሚታወቅ አምላክ ነው። ስሙ ብሩክ ይሁን። ከዚያ የሆነውን ነገር ቁጥር 9 እንደዚህ ይላል፣ እርሱም እኔ ነኝ አለ። በእነዚህ ሰዎች መካከል ዳኛ ሆነ። ለምን ትከራከራላችሁ አለ። እኔ ነኝ የተፈወስኩ፣ እኔ ነኝ የተረዳው፣ እኔ ነኝ ዓይኖቼ የተከፈቱ አለ ይላል። ሃሌሉያ! ታዲያ ዓይኖችን እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ ይላል። የተወደዳችሁ ወገኖች፣ እንደ ጌታ ፈቃድ በቀጣይ ይህንን ጥናት እንቀጥላለን። እስካሁን ባለው ግን ብዙ ጌታ እንዳስተማራችሁ እኔንም አስተምሮኛልና አውቃለሁ። በኢየሱስ ስም ያ የመጎብኘት ቀን ዛሬ ይሁንልህ፣ ይሁንልሽ፣ ይሁንልኝ። ክብር ለጌታ ይሁን። በጸሎት እንደመድማለን። እንጸልይ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። አዎ ሁላችንም በአንድም ሆነ በሌላ መልኩ በዚህም ሆነ በዚያ ደረጃ ማየት አጥርተን አልቻልንም። በተለያየ መልኩ በአይነ ስውርነት ውስጥ አለን። በኢየሱስ ክርስቶስ ስም የማየት ቀን ይሁንልን፣ የመለወጥ ቀን ይሁንልን። የልቦናችን አይኖች ይብሩ። አባት ሆይ በዚህ ጊዜ ደግሞ አንተን በማወቅ የዘላለም ሕይወት ያላገኘች ነፍስ
ብትኖር በትክክል ኢየሱስን በማግኘት ከጨለማ ወደሚደነቅ ብርሃን ከዘላለም ሞት ወደ ዘላለም ሕይወት የመሻገር ዕለት በኢየሱስ ስም ይሁንላት። በቀጣይ እስክንገናኝ ጸጋህ ይብዛልን። እንወድሃለን። በጌታችን በኢየሱስ ስም አሜን። ጌታ ይባርካችሁ። ኢየሱስ ክርስቶስ ዳግም በክብር ይመለሳል።